አምላካችን ለእግዚአብሔር ይሁን። በውጭና በተለያየ አህጉራት ውስጥ በውስጥም ያላችሁ ወገኖቻችን እንዴት ናቸው? ሰላም ለእናንተ ይሁን ይላለው። እግዚአብሔር ስም የተባረከ ይሁን። ዛሬ በአዲስ መልክ በፊታቸው መጥቼዋለሁ። ጌታ ስሙ የተባረከ ይሁን እና አሁን የእግዚአብሔርን ቃል ይዤ በፊታቸው ሁኜ ነው ያለው። ስለዚህ በተለያየ አቅጣጫ ላይ የምትገኙ ወገኖቻችን በስራ ላይ በተለያየ ቦታ ላይ የምትንቀሳቀሱ ወገኖቻችን ሁሉ የእግዚአብሔርን ቃል እንድትሰሙ በእግዚአብሔር ፍቅር ይጠይቃችኋለሁ። ስለዚህ አሁን በዚህ ደቂቃ አጭር ደቂቃ የእግዚአብሔርን ቃል አስተላልፍላችኋለሁ። እንደገና ደግሞ ጸልይላችኋለሁ። ጌታ ስም የተባረከ ይሁን። ስለዚህ አጭር ደቂቃ ጸልዬ በእግዚአብሔር ፊት የእግዚአብሔርን ቃል እናያለን። እንደዚህ ይላል የእግዚአብሔር ቃል በነገሥት ምዕራፍ ሁለተኛ ነገሥት ምዕራፍ 3 ላይ ቁጥር 18 ላይ እንደዚህ ይላል፣ ይህም በእግዚአብሔር ዓይን ቀላል ነገር ነው፣ ደግሞ ሞዓባውያንን በእጃቸው አሳልፎ ይሰጣል ይላል። ይህም በእግዚአብሔር ዓይን ቀላል ነገር ነው፣ ደግሞ ሞዓባውያንን በእጃቸው አሳልፎ ይሰጣል ይላል። እንጸልያለን። በሰማይና በምድር ሙሉ ስልጣን ያለ አምላካችንና አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ክብር ሁሉ ምስጋና ሁሉ ላንተ ብቻ ይሁን። አሁን ደግሞ እግዚአብሔር አምላክ ሆይ በዚህ ሰዓት እግዚአብሔር አምላክ ሆይ ባንተ ፊትና በሕዝብ ፊት እግዚአብሔር አምላክ ሆይ ሁኜ ይሄንን ቃል ለማስተላለፍ እግዚአብሔር አምላክ ሆይ በዚህ ቦታ ላይ እግዚአብሔር አምላክ ሆይ ተገኝቼዋለሁና በጌታ በኢየሱስ ስም እንድትረዳኝ ጸልያለሁ። ደግሞም እግዚአብሔር የጠላት አጀንዳ ሁሉ በክርስቶስ ስምና ስልጣን የታሰረ እንዲሆን ጸልያለሁ። እንደዚሁም ደግሞ እግዚአብሔር አምላክ ሆይ በውስጥና በውጭ ሀገር ላሉት ወገኖቻችን ይሄንን ቃል ሰምቶ እግዚአብሔር አምላክ ሆይ ከተለያየ ችግሮቻቸው እንዲፈቱ እግዚአብሔር አምላክ ሆይ እንዲፈወሱ እግዚአብሔር አምላክ ሆይ እንደዛው ደግሞ እግዚአብሔር አምላክ ሆይ ሰላማቸው እንዲስተካከል በኢየሱስ ስም ጸልያለሁ። ስለምታደርግ አመሰግናለሁ በጌታ በኢየሱስ ስም። የእግዚአብሔር ስም የተመሰገነ ይሁን። በዚህ በሁለተኛ ነገሥት ምዕራፍ 3 ላይ ያለው ቃል አጭር ደቂቃ ወስደን እናያለን። ይህም በእግዚአብሔር ዓይን ቀላል ነገር ነው በሚል ዙሪያ ላይ መናገር ይፈልጋለሁ። በዚህ ቦታ ላይ የእግዚአብሔርን ቃል ስናይ በሁለት ነገሥታቶች መካከል እና በጠላቶቻቸው መካከል የተደረገ ነገር እናያለን። እነሱም በእስራኤላውያን ነገሥታትና የይሁዳ ነገሥት ሆኖ ወደ ጠላቶቻቸው ወደ ሞዓብ ሲንቀሳቀሱ ነው የምናየው። በዚህ ቦታ ላይ እንግዲህ አንዳንድ ጊዜ ሰው የእግዚአብሔርን ፈቃድ ሳይጠይቅ ወደ ስራ ሲወጣ፣ እንደገና የእግዚአብሔርን ፈቃድ ሳይጠይቅ ወደ ተለያየ አቅጣጫ ሲንቀሳቀስ በከባድ ሽንፈት ውስጥ ሲገቡ እናያለን። እንደዚህ ይሄ ሰው ዮራም የሚባል የአክዓብ ልጅ እግዚአብሔርን ሳይጠይቅ ወደ ጦር ሜዳ ለመውጣት ወይ ደግሞ ለመዋጋት ሲነሳ እናያለን። በዛ መሃል እግዚአብሔር ይህንን ሰው ሲረዳው የይሁዳ ንጉሥ ዮሳፌጥን ጠርቶ ከኔ ጋር ናና ወደ ሞዓባውያን እንሂድና እንዋጋቸው አለ ይላል። በዛ ምክንያት የተነሳ እነሱ ወደ ጦር ሜዳ ሲወጡ በዛ መካከል የሆነ ነገር ተፈጠረ። እግዚአብሔር ዝም እንዳላቸው እግዚአብሔር ቃል ይናገራል። እግዚአብሔር ዝም እንዳላቸው ምንም ነገር በቃ ከእግዚአብሔር ዘንድ የሚሰሙት ነገር የለም። ነገር ግን ወደ ጦር ሜዳ ነው የሚንቀሳቀሱት። እንደገና ከባድ ሁኔታ ነው የሚጠብቃቸው። ወደዛው ስፍራ ነው የሚሄዱት። ነገር ግን እግዚአብሔር እየተናገራቸው አይደለም። በዚህ መካከል በጣም ተጨነቁ፣ ተሰቃዩ።
ወደ ጉዞ ከጀመሩ በኋላ በመሃል መንገድ ላይ በጣም ከባድ ሁኔታ ተፈጠረባቸው። ስለዚህ ዮሳፌጥ የሚባል የይሁዳ ንጉሥ በጣም የእግዚአብሔር ሰው ስለሆነ ለምን እግዚአብሔር የሚጠቀምበት ሰውን ለምን ፈልገን አንጠይቃቸውም? ይሄ ነገር ምንድነው? ይሄ የእግዚአብሔር ዝምታ ምንድነው? ይሄ በመሃል መንገድ ላይ በጣም መቸገራችን ምንድነው የሚል ጥያቄ በውስጣቸው ተፈጠረና የእግዚአብሔርን ሰው ለመጠየቅ መንቀሳቀስ ጀመሩ። ከዛ በኋላ ነው የእግዚአብሔር ሰው ኤልሳዕን አገኙትና ጠየቁት ይላል። ብዙ ሂደት ከሄዱ በኋላ የእግዚአብሔርን ሰው ኤልሳዕን አገኙትና የእግዚአብሔር ሰው ሆይ በዚህ መንገድ ላይ ለጦር ወደ ሞዓባውያን ስንንቀሳቀስ መሃል መንገድ ላይ ደርሰን እንደዚህ እየተሰቃየን ነው። ጦራችን እየተሰቃዩ ነው። በውሃ ጥም እየተሰቃዩ ነው። ከብቶቻችን እንደዛው። በእኛ ላይ ያሉት ስንቅ አልቋል። በምን እንደምንንቀሳቀስ ግራ ገብቶናል። ስለዚህ ምንድን ነው አሉትና ኤልሳዕን ሲጠይቁት ኤልሳዕ እንደዚህ ያለ ይላል። ኤልሳዕ እንደዚህ ያለ ይላል። ላንተ ሲል ለዮሳፌጥ ላንተ ሲል በእግዚአብሔር ፊት ሁኜ እግዚአብሔር የሚለውን ነገር ይጠይቃለሁ፣ እግዚአብሔር የሚለውን ይጠይቃለሁ ካለ በኋላ ባለበገና አመጡለት። ከዛ በኋላ በእግዚአብሔር ፊት ባለበገናው መጫወት ጀመረ። እግዚአብሔርም ድምፁን ማሰማት ጀመረ። ሰማይ ተከፈተ። በዛ መካከል ኤልሳዕም የእግዚአብሔርን ድምፅ መስማት ጀመረ። ይሄ የእግዚአብሔር ድምፅ ቀጥታ ምንድን ነው ማለት የጀመረው? ዳመናም የለም ንፋስም የለም። ነገር ግን አለ ሸለቋቸውን በውሃ ይሞላል። ምክንያቱም ሸለቆ ወይ ደግሞ ጉድጓድ ቆፍሩ ተብሏቸው ነበርና ጉድጓድ ቆፍሮ ተቀምጠዋል። ነገር ግን ውሃ የሚባል በዛ ምድር ላይ አይገኝም፣ አይታይም። ውሃ የሚባል አይታይም። ምንም ነገር የለም። ድርቅ ነው። በዛ ድርቅ ውስጥ ነው ጦርነት ውስጥ የገቡት። በዛ ምክንያት ጉድጓድ ተቆፈሩ። ጉድጓድ ከቆፈሩ በኋላ ደግሞ አሁንም እግዚአብሔርኛው ነገር ደግሞ የሌለውን ነገር ወደ መኖር ያመጣል። የሌለውን ነገር እግዚአብሔር ነገሮቻችንን ቀላል ሲያደርግ የሌለውን ነገር ወደ መኖር ያመጣል። ምንድነው የሌለው? በዚህ ቦታ ላይ እግዚአብሔር ቃል ላይ ስናይ ሰዎቹ ያጡት ነገር ነበረ። ፈልጎ ያጡት ነገር ነበረ። ውሃ ነው የፈለጉት ነገር። በመንገድ ላይ የሚጠቀሙበት ውሃ በመንገድ ላይ ሲያልቅባቸው ይሄንን ፍለጋ ያልሄዱበት ስፍራ የለም። ያልሞከሩት ነገር የለም። ብዙ ነገር ሞክረዋል። ብዙ ነገር አስበዋል። ነገር ግን ሊያገኛቸው አልቻሉም። በዛ ምክንያት የተነሳ ወደ እግዚአብሔር ሰው ሲሄዱ ግን ይህም በእግዚአብሔር ዓይን ቀላል ነገር ነው፣ ሸለቋችሁ በውሃ ይሞላል። ሸለቋችሁ በውሃ ይሞላል። ይህም በእግዚአብሔር ዓይን ቀላል ነገር ነው አለና ቀጥታ የእግዚአብሔር ሰው ይህንን ቃል ተናግሮ ሳይጨርስ ይሄ ጉድጓድ ወይ ደግሞ የቆፈሩት ጉድጓድ መጥቶ ከኤዶምያስ ምድር መጣና ጉድጓዱ በውሃ ተሞላ ይላል። ስለዚህ ማለት የፈለኩት ነገር ምንድነው? በቤታቸው ውስጥ ሸለቆ የሆነባችሁ ነገር፣ በህይወታችሁ ውስጥ ሸለቆ የሆነባችሁ ነገር፣ በየመንገዳችሁ ላይ ሸለቆ የሆነባችሁ ነገር፣ በየስራ ቦታችሁ ላይ ሸለቆ የሆነባችሁ ነገር፣ አልሟላ ያለው ነገር፣ ሁል ጊዜ ባዶ ነገር የምታዩት፣ ሁል ጊዜ ስትንቀሳቀሱ፣ ስትኖሩ፣ ስትሰሩ፣ በትዳራቸው መካከል በጤናቸው በኩል ባዶ ነገር የምታዩ ሰዎች እግዚአብሔር ከዛሬ ቀን ጀምሮ ባዶ ነገሮቻቸውን ሙሉ ያደርጋል። ባዶ ነገር በቤት ውስጥ ባዶ ነገር ሙሉ ይሆናል። በውጭ አካባቢ ላይ ባዶ የሆነባቸው ነገር ሙሉ ይሆናል። እንደገና በተለያየ አቅጣጫ ላይ ባዶ የሆነባቸው ነገር እግዚአብሔር ሙሉ ያደርጋል። ይሄንን በትክክል ያዙ።
ጌታ ስሙ የተባረከ ይሁን። ደግሞ ሶስተኛው ነገር እግዚአብሔር ቀላል የሚያደርገው ነገር ምንድነው ብለን ስናስብ የጠላትን አጀንዳ እግዚአብሔር ከንቱ ያደርጋል። የጠላትን አጀንዳ የሞዓብ አሰራርን በእስራኤላውያንና በይሁዳ ፊት ለፊት እግዚአብሔር ከንቱ ያደረገው በአንተ ፊት ለፊት በአንቺ ፊት ለፊት እግዚአብሔር ከንቱ ያደርጋል። በቤታችሁ ውስጥ የተቀነባበረ ነገር፣ በየስራ ቦታችሁ ላይ የተቀነባበረ ነገር፣ በምትሰሩበት ስራ ቦታ ላይ በጤና አኳያ የተቀነባበረባቸው ነገር ካለ እግዚአብሔር ከዛሬ በኋላ ከንቱ ያደርጋል። ከንቱ ይሆናል። የበሽታ ጉልበት እግዚአብሔር ከንቱ ያደርጋል። የበሽታ ጉልበት በበሽታ የምትሰቃዩ ሰዎች በካንሰር፣ በኤችአይቪ፣ በተለያየ ነገር በቤታችሁ ውስጥ የምትሰቃዩ ሰዎች በቤታችሁ ውስጥ የምትሰቃዩ ሰዎች፣ በሆስፒታል የምትሰቃዩ ሰዎች፣ በተለያየ ሐኪም ቤት ላይ ገንዘባቸውን እየጨረሳችሁ ያላችሁ ሰዎች እግዚአብሔር ከዛሬ በኋላ የጠላትን አጀንዳ ከንቱ ያደርጋል። የሞዓብን አጀንዳ እግዚአብሔር ከንቱ ያደረገው ከእስራኤላውያንና ከይሁዳውያን ፊት ለፊት ከንቱ ያደረገው ዛሬ ደግሞ በእናንተ ፊት ለፊት የተቀነባበረውን ቅንብር እግዚአብሔር ከንቱ ያደርጋል። ብቻ እኛ ከእግዚአብሔር ጋር ይሁን እንጂ፣ ብቻ እኛ እግዚአብሔርን እንስማ እንጂ፣ ብቻ እኛ እግዚአብሔርን እንፈልግ እንጂ እግዚአብሔር በእኛ ላይ የተቀነባበረው በሀገር ደረጃ ሊሆን ይችላል፣ በቤተ ክርስቲያን ደረጃ ሊሆን ይችላል፣ በግለሰብ ደረጃ ሊሆን ይችላል። በእኛ ላይ የተቀነባበረውን ቅንብር እግዚአብሔር ከንቱ ያደርጋል፣ ከንቱ ይሆናል። ከዛሬ በኋላ በመንገድ ላይ የተቀነባበረ፣ በስራ ቦታ ላይ የተቀነባበረ፣ በራእይ ላይ በአገልግሎት ላይ የተቀነባበረ ቅንብር እግዚአብሔር ከንቱ ያደርገዋል። ጌታ ስም የተባረከ ይሁን። ስለዚህ ወገኖቼ ቀላል ነው ልል እፈልጋለሁ። ቀላል ነው። የምትጓዙበት ጉዞ በጣም ከባድ የመሰለባቸው እግዚአብሔር ቀላል ነው ይላል። ያለማችሁት ህልም በጣም ከባድ የመሰለባችሁ ከዛሬ በኋላ እግዚአብሔር ቀላል ነው ይላል። መስራት አስባችሁ የተለያየ ፕሮጀክቶችን ቀርጻችሁ መስራት ፈልጋችሁ ያቃታችሁ ሰዎች እግዚአብሔር ከዛሬ በኋላ ቀላል ነው ይላል። ቀላል በቤታቸው ውስጥ ከባድ የመሰለባቸው ነገር ቀላል ነው። በመንገዳችሁ ላይ ከባድ የመሰለባችሁ ነገር ቀላል ነገር ነው። ቀላል ነገር ነው ይላል እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ በዚህ ቃል ላይ ቆመን እንጸልያለን። እግዚአብሔር ስሙ የተመሰገነ ይሁን። በሰማይና በምድር ሙሉ ስልጣን ያለ አምላካችንና አባታችን እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ምስጋና ሁሉ ለአንተ ብቻ ይሁን። እናመሰግናለን፣ እንባርካለን። አሁን ደግሞ እግዚአብሔር አምላክ ሆይ አሁን እየሰሙ ያሉ ሰዎችን ለነዚህ ሰዎች ጸልያለሁ በጌታ በኢየሱስ ስም። የከበደባቸው ህይወት፣ የከበደባቸው ጉዞ፣ የከበደባቸው ትዳር፣ የከበደባቸው ስራ አሁን ቀላል እንድታደርግላቸው በኢየሱስ ስም ጸልያለሁ። በዚህ ቃል መሰረት እግዚአብሔር አምላክ ሆይ በነገሮቻቸው መካከል ጣልቃ ገብቴ ነገሮቻቸውን ቀላል እንድታደርግላቸው በኢየሱስ ስም ጸልያለሁ። ስለምታደርግ አመሰግናለሁ በጌታ በኢየሱስ ስም አሜን።